የመናፍቃን አነሳስ። መናፍቅ ማለት ቤተክርስቲያን የምታስተምረውን ቀጥተኛ እምነት ተቀብለው በማመንና በማስተማር ፋንታ ተቃዋሚ ሐሳብ እየፈጠሩ የጥርጥርና የክደት ትምህርት የሚያስተምሩ ናቸው። የመጀመሪያዎቹ መናፍቃን ቢጻሳውያን ሐሰተኞች ወንድሞች ተብለው ይጠራሉ። እነርሱም የአይሁድ ወገኖች ሲሆኑ የክርስትናን እምነት ከተቀበሉ በኋላ እንደገና ወደ ኦሪት እምነት በማዘንበል የግዝረትን ተፈላጊነት በማጋነን ለወንጌል ትምህርት መስፋፋት ትልቅ መሰናክል ሆነው ነበር። እነዚህ ክፍሎች በ51 ዓመተ ምህረት በኢየሩሳሌም ሐዋርያት ባደረጉት ጉባኤ ተወግዘዋል። የሐዋርያት ሥራ ምዕራፍ 15ን ተመልከት። ሁለተኛ፣ ግኖስቲክ ወይም ፈላስፎች። እነዚህ ከሃዲዎች የክርስትና ፈላስፎች ነን በማለት ክፉና ደግ የሆኑ አማልክት አሉ። ስለዚህም ክፉን ነገር ከክፉ አምላክ ሲገኝ ደጉ ነገር ከደግ አምላክ ይገኛል ይላሉ። ክርስቶስም ሥጋን መዋሃዱና መወለዱ በምትሃት ነው። በተሰቀለም ጊዜ ሰውነቱን በመስቀል ላይ ትቶ ወደ ሌላ አምላክነት ተለወጠ በማለት ያወናብዱ ነበር። ሶስተኛ፣ ሶስትነትን ተቃዋሚዎች። ሶስትነትን የሚቃወሙ የሚባሉትም የክርስትና እምነት መሰረት የሆነውን የእግዚአብሔርን አንድነትና ሶስትነት የተቃወሙ ነበሩ። ከነርሱም ጳውሎስ ሳምሳጥ የሚባል የአንጾኪያ ኤጲስቆጶስ ይገኝበታል። የእግዚአብሔር ወልድ አምላክነትንም ክደዋል። ዘመኑም ከ252 እስከ 260 ዓመተ ምህረት ገደማ ነው። በዘመኑ በነበሩት አባቶች ተወግዟል። እንዲሁም በሦስተኛው መቶ ዘመን እድገቱ በሊቢያ የሆነ ሰባሊዮስ የተባለ መናፍቅ አንድ የሆነው እግዚአብሔር በብሉይ ኪዳን አብ፣ በሐዲስ ኪዳን ወልድ መንፈስ ቅዱስ በመባል በሦስት አይነት መንገዶች ተገለጠ ብሎ አስተማረ። ክህደቱንም እስከ ሮም ድረስ አደረሰው። በመሆኑም ይህንን መናፍቅ በ258 ዓመተ ምህረት በሮምና በ261 ዓመተ ምህረት በእስክንድርያ የተሰበሰቡት የየሀገሩ ሲኖዶሶች አውግዘውታል። ዛሬም በአገራችን ኦርኒጂሰስ በማለት የሚንቀሳቀሱ የዚህ ልጆች ናቸው። በአራተኛውና በአምስተኛው መቶ ዘመን መናፍቃንን ለማውገዝ የተደረጉ ታላላቅ ጉባኤዎች። በአራተኛው መቶ ዓመት መጀመሪያ ገደማ አሪዮስ የተባለ አንድ አፍሪካዊ ቄስ በታላቅ ክህደት ተነሳ። ይህ ሰው በ270 ዓመተ ምህረት በሊቢያ ተወልዶ በትምህርት ካደገ በኋላ እንደገናም እስክንድርያ በሚገኘው መንፈሳዊ ትምህርት ቤት ውስጥ ገብቶ የተማረ ሲሆን አንደበተ ርቱዕና አዋቂ ሰው እንደነበረ ይነገርለታል። በዚህ ምክንያት በመጀመሪያ የድቁና በኋላ ደግሞ የቅስና ማዕረግ ተሰጥቶታል። የመንፈሳዊ ዕውቀት ተሰጥቶ የሚገኘው በእግዚአብሔር እርዳታም ጭምር እንጂ በዓለማዊ ፍልስፍና አጥንቶ በማነብነብ ባለመሆኑ አሪዮስ በዓለማዊ ዕውቀቱ በመመርኮዝና ዓለማዊ ምሳሌዎችን በመስጠት ወልድ ነው ወለለት ክህደት ውስጥ ገባ። ይህም ትምህርት በአብያተ ክርስቲያናት መሪዎች ዘንድ ከፍ ያለ ተቃውሞ ስለቀሰቀሰ በንጉሥ ቆስጠንጢኖስ ትእዛዝ በ325 ዓመተ ምህረት በኒቅያ ጉባኤ ተደርጎ በ318 ሊቃውንት አባቶች ተወግዟል። አሪዮስን በጥብቅ የተከራከረውም የእስክንድርያውን ሊቀ ጳጳስ ተከትሎ የመጣው አትናቴዎስ እንደነበረ ይነገርለታል። የመናፍቁ የአሪዮስ ልጆች በሀገራችንም ራሳቸውን የዋው ምስክር ወይም ጆሆቫ ዊትነስ ብለው የሚጠሩ ክፍሎች ናቸው። ከኒቅያ በመቀጠል የተደረገው ሁለተኛው ትልቁ ጉባኤ በ381 ዓመተ ምህረት በቁስጥንጥንያ የተሰበሰበው ዓለም አቀፋዊ ጉባኤ ነው። በዚህም ጉባኤ 3 መናፍቃን ተወግዘዋል። እነርሱም የላዞቂያ ኤጲስቆጶስ የነበረው አውሊናሪዮስ፣ የቁስጥንጥንያ ኤጲስቆጶስ የነበረው መቅዲኖስና የሰባሊዮስን ክደት በማደስ የተነሳው አውሳቢዮስ ናቸው።
ክህደታቸውም አቡሊናሪዮስ እንዲህ አለ። የጌታችን የኢየሱስ ክርስቶስ መለኮት የሥጋ በሆነች ነፍስ ቦታ ተተክቶ ሕማምን ስቅላትንና ሞትን ከሥጋ ጋር ተቀበለ ብሎ አስተማረ። በመለኮታዊ አካሎችም መካከል ደግሞ መበላለጥ መኖሩን አምኖ መንፈስ ቅዱስ ትልቅ ነው፣ ወልድ የበለጠ ትልቅ ነው፣ አብ ግን ከሁሉም በላይ ትልቅ ነው አለ። አውሳቢዮስ የሰባሊዮስን ክደት ደገመ። መቅደኒዮስ መንፈስ ቅዱስ ፍጡር ነው፣ በአብና በወልድ ደረጃ አንድ አካል አይደለም፣ በመላእክት መልክ ተፈጥሮ ከመላእክት ግን ከፍ ያለ ነው ብሏል። በታላቁ በቴዎዶሲዮስ ዘመነ መንግስት 150 ጳጳሳት በተገኙበት ጉባኤ ተደርጎ ከክህደታቸው እንዲመለሱ ቢጠየቁም ለመመለስ ፈቃደኛ ባለመሆናቸው ከፍ ተብሎ በተጠቀሰው ዓመተ ምሕረት ተወግዘው ተለይተዋል። በ431 ዓመተ ምሕረት ሶስተኛው ትልቅ ጉባኤ በኤፌሶን ተደረገ። ለኤፌሶን ጉባኤ ዋናው ምክንያት የሆነው የቆስጠንጥንያው ሊቀ ጳጳስ የነበረው ንስጥሮስ ነው። የንስጥሮስም ክህደት እንደሚል ነው። ኢየሱስ ክርስቶስ ሁለት አካል ሁለት ባህሪ ነው። ከማርያም የተወለደው ፍጡር ነው። የእግዚአብሔር ቃል ከሁሉ በፊት የነበረ መሆኑን አምናለሁ። ማርያም የአምላክ እናት ነች የሚለውን አባባል ግን አላምንም። በመሆኑም ማርያም የሰው እናት ናት እንጂ ወላዲተ አምላክ አትባልም የሚል ዓይን ያወጣ የክህደት ትምህርት አስተማረ። በዚህ ምክንያት በትንሹ ቴዎዶሲዮስ ዘመነ መንግስት 200 ጳጳሳት ከተለያዩ ዓለማት ተጠርተው በኤፌሶን ጉባኤ ተደረገ። የጉባኤው ሰብሳቢው የእስክንድርያው ትልቁ ቄርሎስ ነበር። ጉባኤው ከብዙ ውጣ ውረድ ማለትም በስብሰባው እንዲገኝ ከንጉሥ የተወከለው ባለስልጣን ከንስጥሮስ ጋር በመመሳጠር ብዙ የማስቸገር ሙከራ ካደረገ በኋላና ንስጥሮስ ደግሞ በጉባኤው ላይ እንዲገኝ ተመላልሶ የቀረበለትን ጥሪ ለመቀበል ፈቃደኛ ባለመሆኑ በሌለበት ከነ ክህደት ትምህርቱ ተወግዟል። ጉባኤው የክርስቶስ መለኮትና ሥጋ ለመቀላቀልና ለመለየት ከተዋሃደ በኋላ ጌታ አንድ አካልና አንድ ባህሪ ያለ መሆኑንና እመቤታችንም የአምላክ እናት መሆኗን በማመን የእምነት ቀኖና መቅደም ውሳኔ አሳልፏል። እንዲህ የሚል ነው የቀኖናው ውሳኔ። የእውነተኛው ብርሃን እናት ሆይ እናከብርሻለን። መጥቶም ነፍሳችንን ያዳነውን የዓለምን ሁሉ መድኃኒት ስለወለድሽልን ቅድስት ድንግል የአምላክ እናት ሆይ እናመሰግንሻለን። የሐዋርያው መመኪያ፣ የሰማዕታት አክሊል፣ የቅዱሳን ዕረፍት፣ የቤተ ክርስቲያን መሠረት የሆንከውና ኃጢአትን የምታስተሰርይ ጌታችንና ንጉሣችን ክርስቶስ ሆይ ክብር ላንተ ይሁን። ስለ ስሉስ ቅዱስ እንሰብካለን፣ እናስተምራለን፣ ለአንድ መለኮት እንሰግድለታለን፣ እናከብረዋለን። ጌታ ሆይ ይቅር በለን፣ ጌታ ሆይ ባርከን። አሜን። የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የምትቀበላቸው እነዚህን ከላይ የተዘረዘሩትን ሦስቱን ጉባኤያት ናቸው። የቄልቄዶን ጉባኤ በቆስጥንጥንያ ቆሞስ የነበረው አውጣኪ ወልድ ከድንግል ማርያም ሰውነትን በነሳ ጊዜ አምላክነቱ ሰውነቱን ስለዋጠው ረቀቀ ተመጠጠ ሲል አስተማረ። በመርቅያን ዘመነ መንግስት በ443 ዓመተ ምህረት ገደማ 650 ኤጲስቆጶሳት የተገኙበት ጉባኤ በቄልቄዶን ተደርጎ ብዙ መለያየት ተፈጠረ። የሮማው ሊቀ ጳጳስ ሊሆን ቤተክርስቲያን እስከ መቼም የማትረሳውን የመለያየት ክህደታዊ ትምህርት በነገስታቱ በነመ